ሰላም እንዴት ናችሁ? ያለው እግዚአብሔር ይመስገን በሶስተኛ ቪዲዮ መጥቻለሁ። የምናወራው ሁለት ዋና ርዕሶች አሉ። ከነሱም ርዕሶች በዋናነት የምናነሳው ስፖርት እየሰራን ለምንድን ነው ክብደት የማንቀንሰው? ሁለተኛ ደግሞ አምስት ዋና የምንላቸውን የፕሮቲን ይዘቶች ያላቸው ምግቦች ይዤላችሁ መጥቻለሁ። መልካም ቆይታ። የመጀመሪያው ርዕስ ስናነሳ ስፖርት እየሰራን ለምንድን ነው ክብደት የማንቀንሰው የሚለውን ርዕስ ስናነሳ አብዛኞቻችን እኔንም ጨምሮ መጀመሪያ ላይ የሚመስለኝ ስፖርት ስለሰራን በተለይ ካርዲዮ ኤክሰርሳይዝ ስለሰራን ብቻ ውፍረት ወይም ክብደት የምንቀንስ ይመስለናል። ነገር ግን የተሳሳተ ነው። እንዴት ነው? ውፍረት ከኖርማል ምግብ እየበላን ዲቢውልድ ምናልባት ልናረግ እንችላለን እንጂ ውፍረት ከመቀነስ ጋር የሚያገናኘው ነገር የለም። እንዴት ነው? ውፍረት ስንቀንስ አመጋገባችን መስተካከል አለበት። በባለፈው ቪዲዮአችን ነግሬያችሁ ከሆነ 80% የሚይዘው ምንድነው? አመጋገባችን ነው። አመጋገባችን 80% ሲይዝ ምንሰራው ስፖርት ወይም ደግሞ ኤክሰርሳይዝ የምንለው ደግሞ 20% ይዘውና ምንድነው የምናስበው? ስፖርት ከሰራን አመጋገባችን ባይስተካከል የሚስተካከል ነበር የሚመስለኝ። እኔን ራሱ ጨምሬ በዋናነት የተሳሳትኩ ስህተት ነው። መጀመሪያ አካባቢ ዳይቱንም ስፖርቱንም በስትክክል አስኬድ ነበርና ወደ 6 ኪሎ አካባቢ መሰለኝ የመጀመሪያ ወር የቀነስኩትና ከዛ ሁለተኛ ወር ላይ ሳይ እስቲ ልሞክረው በቃ ምግብ ይናፍቅሻል። በተለይ እንጀራ በጣም ነበር የሚናፍቀኝና እስቲ ኖርማል ምግቤን ልብላና ከዛ ስፖርቴን ልስራ ብዬ አንድ ወር ሙሉ ኖርማል ምግብ የተቆላላ ምግብ በስትክክል እየበላውኝ ስፖርቴን ደግሞ በደንብ ከበፊቱ እንደውም የተሻለ ጨምሬበት ስፖርቴን መስራት ጀመርኩኝና ከዛ ምንድነው የሆነው? 1 ኪሎ ነው የቀነስኩት። 1 ኪሎ ከ6 ኪሎ 1 ኪሎ እና ይሄ መሳሳት የራሱ ፕሮግረሴን ውፍረት የመቀነስ ፕሮግረሴን ራሱ ቀንሶብኛል። እና ከሱ በተጨማሪ ደግሞ ስፖርት ስንሰራ እንዴት ነው እኔ ቶሎ መቀነስ ነበር የፈለኩት ፍላጎቴ የነበረውና ረጅም ሰዓት ነው ስፖርት የምሰራው። ኖርማሊ ከ1 ሰዓት እስከ 2 ሰዓት ድረስ ከሰራን በቂ ነው። እና እኔ 2 ሰዓት 3 ሰዓት ራሱ ልሰራ እችላለሁ። ረጅም ሰዓት ነው የምሰራው። ከዛ ካላቅሜ በላይ ነው የምሰራው ማለት ለምሳሌ ጀማሪ ስትሆኑ 5 ኪሎ ምናምን ነው በብዛት የምናነሳው አይደለ? 10 ኪሎ አነሳለሁ። በጣም ነው ኪሎ የምደፍረው። ከእንደገና እሮጣለሁ፣ ገመድ ዘላል። ውፍረት ያስቡት ማለት ነው። እዚህ ጋር ፎቶ ላስገባላችኋለሁ። አስቡት በዛ ሰውነት ላይ ገመድ ዘልዬበት ከእንደገና ደግሞ ኃይለኛ ክብደት በቃ 10 ኪሎ ምናምን አንስቼ ስኳት አድርጌበት እግሬ መቋቋም አቃተው። ስፖርቱ ማለት እግሬ መቋቋም አቃተው። ከዛ ምንድነው የሆንኩት? 15 ቀን ቤቴ ነው የተቀመጥኩት። 15 ቀን ራሱ ስፖርት አልሰራውም። 15 ቀን እንደሰራው 15 ቀን ስፖርት አልሰራውም። ምክንያቱም ኦቨር ዌይት አነሳው። እግሬ እዚህ በቴ በታች ስሬ ዞረ። የሁለቱም እግሬና ስሬ ዞረና ጭራሽ እግር መንገድ ሲራ አይደለም ስፖርት ሰራበት እግር መንገድ መሄድ አልቻልኩም። ትሬነሬ አቆም ያለችኝ። ከዛ 15 ቀን ስፖርት አልሰራውም። ከዛ በኋላ ነው ከ15 ቀን በኋላ ጋሚ ወደ ስፖርት የተመለስኩትና ስመለስ ግን የተለያዩ ሶሻል ሚዲያዎች ቼክ አደረኩኝ፣ አየውኝ። ከትሬነሬም ጋር ስናወራ በአቅሜ መስራት እንዳለብኝ ገባኝ። ከዛ በአቅሜ ነበር የምሰራው። ኪሎ ቀነስኩኝ፣ እንዳያመኝ መጠንቀቅ ጀመርኩኝ። ከዛ ዳይቴን በስትክክል ለራሴ የቴሌግራም ግሩፕ ከፈትኩኝና ምግብ ሊስት የወጣልኝም ነበረ ግን ከሱ ጋር ኗኗር ዘይቤ ጋር አይሄድም። ስለዚህ የራሴን የተፈቀዱልኝ ምግቦች አሉ አይደለ? ፕሮቲን ይዘቶች ያላቸው ምግቦች ሊስት አወርኩኝና ከሰኞ እስከ ሰኞ ድረስ ምግብ ፕሮግራም አወጣኝ። የዛን ምግብ ፕሮግራም ቴሌግራሜ ላይ ላኩኝ። ከዛ በዛ መሰረት ራሴን ቴሌግራም ዴሊ የበላዋትን ቁርስ፣ ምሳ፣ እራት የበላዋትን የጠጣዋትን እንዳለ ቴሌግራም ላይ እልካለሁ። ራሴን ፎሎ አደርጋለሁ። ኢቭን ካልበላውኝ ለራሴ የሆነ ሳንክሽን አስቀምጣለሁና ከዛ ራሴን በደንብ ፎሎ ማድረግ ጀመርኩኝ። ተከታታይ 3 4 ወራት 5 ወራት እንደዚህ ራሴን ፎሎ ሳደርግ በስሙ በጣም ነው የቀነስኩት። በጣም ማለት ነው። በጣም ነው ለውጥ ያየሁት። እግዚአብሔር ይመስገን። እና ስለዚህ ምን ልላችሁ ፈልጌ ነው 80%ን የሚይዘው አመጋገባችን ስለሆነ ስፖርት ስለሰራን ብቻ ክብደት ልንቀንስ አንችልም። እንዳልኳችሁ እኔ አንዱን ወር ሙሉ ኖርማል ምግብ እየበላው ከእንደገና ስፖርቴን እየሰራው ስንት ኪሎ ነው የቀነስኩት? 1 ኪሎ ነው የቀነስኩት። ስለዚህ በአቅማችሁ ከካርዲዮ በተጨማሪ ስትሬንግዝ
ፊትነስንም ጨምራችሁ ኤክሰርሳይዝ እየሰራችሁ አመጋገባችሁን ማስተካከል አለባችሁ። ወደ ሁለተኛው ነጥብ ስንመጣ ሁለተኛው ነጥብ ምንድነው? 5 ዋና ዋና የምንላቸው የፕሮቲን ይዘቶች ምግብ ነግራችሁና ከዛ በኋላ ተጨማሪ የምላቸውን መመገብ ብትመገቧቸው አሪፍ ናቸው ብዬ ያሰብኳቸውን ምግብ እዘረዝርላችኋለሁ። 5 ዋና ዋና የምንላቸው የፕሮቲን ይዘት ያላቸው ምግቦች አንደኛው ቺክን ብረስት ነው። ቺክን ብረስት በጣም ወሳኝ ያለው ለአመጋገባችን ወይ ለዳይታችን ቺክን ብረስት ወሳኝ ነው። ስለዚህ በአመጋገባችን ውስጥ በየትኛውም አጋጣሚ ቺክን ብረስት ማስገባት አለብን። ሁለተኛው አሳ ሳልመን ቢሆን ይመረጣል። አሳ ሳልመን ቆንጆ ነው። እሱም አመጋገባችን ውስጥ መቀላቀል አለብን። ሶስተኛው ደግሞ እንቁላል የተቀቀለ እንቁላል እሱ በጣም አሪፍ ነው ለዳይታችን። በማንኛውም ሁኔታ ላይ ከማንኛውም ምግብ ላይ ብቻውንም ይሁን በዳቦም ዳቦ ስላችሁ ደግሞ የገብስ ዳቦ ቢሆን በጣም አሪፍ ነው። ካጃ ራሱ የገብስ ዳቦ በጣም አሪፍ ነው እና በዳቦም ይሁን በምንም ይሁን የተቀቀለ እንቁላል በጣም አሪፍ ነው። አራተኛው ደግሞ እርጎ በጣም አሪፍ ነው። የአመጋገብ ስርዓታችንን የሚያስተካክልልናል ማግኘት ያለብኛለን። አምስተኛውና የመጨረሻው ደግሞ ምስርና ለውዝ በጣም አሪፍ ነው። ምስርና ለውዝ በጣም ቆንጆ ነው። 5 ዋና ዋና የምላቸውን የፕሮቲን ይዘት ያላቸው ምግቦች እነዚህ ናቸው። ከነዚህ ውስጥ ግን ማተኮር ያለብን ወይም ደግሞ ምግብ ወይም ዳይት ስናደርግ ማተኮር ምን ያክል እንብላ፣ ይዘቱ መጠኑ ከነዚህ ማተኮር ያለብን እና በዚህ ውስጥ እንዴት ነው ለምሳሌ መጠኑን ስናስብ መጠኑ ችግር የለም። በተለይ ቁርስና ምሳ ችግር የለም ማለት ጠኑን ለራሳችን ይበቃናል። ወይም ደግሞ ራሳችን ሳይርበን ራሳችን ወይም ሳንቀጣ በቂ መብላት አለብን። ግን ምን ማድረግ አለብን? ፕሮቲን ይዘቶች ላይ ፎከስ ማድረግ አለብን። ተጨማሪ የምላቸው ምግቦች ደግሞ ለምሳሌ አቮካዶ፣ ፓፓያ፣ ሀባብ፣ ፍራፍሬ የተባሉ እንዳለ ዘሮችን መጠቀም ትችላላችሁ። ከነገና ጠዋት ከምግብ በፊት ምንም እንመገብ ለምትሉኝ ለምሳሌ ቺያ ሲድ እኔ በጣም ጠቅሞኛል። ቺያ ሲድ በጣም ነው አሪፍ ነው። ከምግብ በፊት ምግብ ከመብላታችሁ ከ30 ደቂቃ በፊት ወስዳችሁ ካለ በሎሚና በማር ትንሽ ማሩን መጠኑን ቀንሳችሁ በሎሚና በማር ቺያ ሲድ ብትወስዱ በጣም አሪፍ ነው። ምግብ ከመመገባችሁ ከ30 ደቂቃ በፊት ማለት ነው። ቁርስ ላይ ምሳም ከሆነ የምትበሉት ለምሳሌ ጾም ከሆነ ከምሳ ሰዓት ምግብ ከመብላታችሁ ከ30 ደቂቃ በፊት ብትወስዱት በጣም አሪፍ ለጤናችሁም አሪፍ ነው። ኖርማሊም ደግሞ ለዌት ሉስን በጣም ይጠቅመናል ማለት ነው። በተጨማሪ ስኳር በፍጹም ማስወገድ አለብን። ጨው መቀነስ አለብን። ከእንደገና ደግሞ ምግብ ደግሞ ስንመገብ ደግሞ ለአንድ ሳምንት ወይም ለአንድ ወር ሳይሆን ተከታታይ ውጤት ለማየት ተከታታይ ሳምንት ራሳችንን በደንብ መቆጣጠር ራሳችንን ማወቅ መቻል አለብን። ምክንያቱም ውጤት በአንድ ጊዜ አይመጣም። እንዳልኳችሁ ለአንድ ሳምንት አድርገነው በአንድ ሳምንት ለውጥ አናይም። ለውጥ ብዙ ጊዜ የዚህን ወር ካያችሁ ልክ ይሄ ወር ሲያልቅ ነው ሌላ ለውጥ የምናየው እና ኢሚዲየትሊ ባይሆን ጥሩ ነው። ከእንደገና ኪሏችሁን ፎሎ ማድረግ ገና ስፖርት ከመጀመራችሁ በፊት ኪሏችሁን ይዛችሁ ራሳችሁን በደንብ ፎሎ ማድረግ። ከሰው አትጠብቁ። ራሳችሁን ፎሎ አድርጉ። የማታውቁትን ነገር የተለያዩ ሶሻል ሚዲያ ላይ ፕላትፎርሞች አሉ። እንደገና የኔም ጥያቄ ላይ አስቀምጡልኝ፣ ቶሎ ቶሎ መልስላችኋለሁ። ራሳችሁን እናቶች ጠንክራችሁ የተሻለ ያኗኗር ዘይቤ ማግኘት እንችላለን። ስፖርታችሁን በአግባቡ እየሰራችሁ በአቅማችሁ ከእንደገና አመጋገባችሁን አስተካክላችሁ ስፖርቱን በአግባቡ መስራት አለብን። መልካም ጊዜ